ሚሊዮን ብር እጃችሁ ላይ ቢኖር የሰው ጋር ያለውን ኢንትረስት እንደዛው አድርጎ ማቆየት ይችላል ወይ? አጠገብ ላጠገብ ነው ያሉት። ቴስት እናደርግና ሬት እናደርገዋለን። አለቀ። ግን ያንን ቴስት ብዙ አልወደድኩትም። እዚህ አካባቢ ዊነር ነው ብዬ የማስበው ቢዝነስ ጋር ደርሰናል። ቻኖሊ ኑድልስ ፎማውን ካያችሁት ዙም አድርግላቸው። ከዚህ ዲስትሪክት መነሻ ስንጀምር መጀመሪያ የምናገኘው ቢዝነስ ኢንጆይ በርገር ነው። የሚገርማችሁ ይሄ በርገር ልጅ ያለው ጀምሮ ሴምሲ በሚገኘው ብራንቹ በተለይ በጣም ከፍተኛ ባዝ ነበረው። በጣም ኮንስታንት ተጠቃሚ ነበርኩኝና ከሆነ ጊዜ በኋላ በተወሰነ መልኩ ትራፊኩ የቀነሰ ይመስላል። የዚህ ቢዝነስ ለምን የሚለው ጥያቄ በጣም ዲፕ የሆነ ሪሰርች ሊፈልግ ይችላል። ግን የሪብራንዱ ጉዳይም አንድ አካል ሊሆን ይችላል። ኢኔናውት በመባል ነበር የሚታወቀው። ኢኔናውት እንደምናውቀው በውጪው ዓለም ፍራንቻይዝ ተደርጎ የሚሰራ የበርገር ጆይንት ነው። አሁን ኢንጆይ ብለው ሪብራንድ ማድረጋቸው መጥፎ ነገር አይደለም። ምክንያቱም አንደኛ ስሙ ካቺ ነው፣ ሁለተኛ ደግሞ ወደፊት ስኬል የማድረግ ወደ ውጭ መውጣት ፍራንቻይዝ የማድረግ ሀሳብ ካለ ኢንጆይ የሚለው ሀሳብ በጣም ትልቅ ነገር ነው። እሱ ላይ አይመስለኝም ስተቱ። ነገር ግን ኢንጆይ በርገር ነው ሶሻል ሚዲያ ላይ እንፈልገው ብለን ብንገባ እናገኘዋለን? አንዱ ጥያቄ ነው። ሌሎች ብዙ ጥያቄዎች መመለስ ይኖርብናል። ስለዚህ ቢዝነስ ለማውራት በሌላ ጊዜ ምናልባት ዲፕሊ ልንመለስበት እንችላለን። አሁን ደግሞ አዲስ ፕሮዳክት ወደ ኢትዮጵያ ማርኬት ኢንትሮዲዩስ በማድረግ አድቫንቴጅ ያገኘው አምሮኝ ጋር እንገናኛለን። አምሮኝ ቺክን በጣም ለረጅም አመታት የቺክን ሸዋርማን ቺክን የተለያዩ የቺክን ዲሾችን ወደኛ በማምጣት እናውቀዋለን። ከሱ ጋር አሁን በተወሰነ መልኩ የተፎካከረ ያለ ሌላ ቢዝነስ አለ። ወረድ ስንል የምናየው ይሆናል። እዚሁ አካባቢ ነው። ይሄው የምታያቸው ዴሊቨሪ ሰዎች ኦርደር እየጠበቁ ነው ያሉት። ምን ያክል የዚህ ያለው ፉድ ትራፊክ ብቻ ሳይሆን በዴሊቨሪ የሚጠቀመው ሰው ራሱ ሃይ እንደሆነ የምታውቁት እዚህ አካባቢ በዚህ ነው። ቀጣይ የምናያቸው ቢዝነሶች ይኖራሉ። እዚህ አካባቢ የኮንስትራክሽን አለ። በእርግጠኝነት ይሄ ቦታ ሲያልቅ በጣም ትልቅ በዝ ይኖረዋል። ምክንያቱም በዚሁ መልኩ ነው ሌሎች ቦታዎችም የተሻሻሉ የመጡት። አብረን ምና ይሆናል። እዚህ ጋር ደግሞ ያገኘሁት ቢዝነስ አለ። እንደከፈተው አላቅም ነበር። ሴላቪ በርገር ነው። ቦሌ ከብራስ ፊት ለፊት ተሻግሮ የምታውቋቸው ሰዎች ካላችሁ ለመጀመሪያ ጊዜ በልጅነቴ ወጥቼ በርገር የበላሁት እዛ ነበረ። ቴስታቸው እንደ ድሮ ነው አይደለም የሚለውን በሌላ ቪዲዮ የምናየው ይሆናል። ሴላቪ ግን ይመቻችሁ። የሚገርማችሁ እንደዚህ አይነት ባዶ ስፔሶች አሁንም ሰሚት ሳፋሪ ኤሪያ ላይ ይገኛሉ። ለምን ባዶ ሆኖ ቀሩ? አይ ዶንት ኖ። ነገር ግን ይሄ ቢልዲንግ ሲያልቅ ወይም ደግሞ ለማከራየት ፈቃደኛ ሲሆኑ የሚገርም አይነት ቫይብ እንደሚመጣ እርግጠኛ ነኝ። ይሄ ሎኬሽን የምታማረሩበት ሎኬሽን አይደለም። ፉድ ትራፊክ አለ። ሌሎች ቢዝነስ መጠቀም የሚፈልጉ ሰዎች እናንተ ጋር እንዲመጡ ፕሮፐር የሆነ ማርኬቲንግ፣ ፕሮሞሽን፣ አድቨርታይዚንግ የምትሰሩ ከሆነ ፕሮዳክታችሁ የማያሳፍር ከሆነ በእርግጠኝነት ሰክሰስፉል ትሆናላችሁ። እስቲ መታችሁ ቼክ አድርጉ። ቢዝነስ የመክፈት ሀሳብ ያላችሁ ሰዎች እናየው ቪቫ ፋሽን እየተከፈተ ነው። በሚገርም ኢንቴሪየር እየሰሩ ነው ያሉት። ይሄን አካባቢ በምግብ ቢዝነስ ነው የምናውቀው። ነገር ግን አሁን ደግሞ ያንን ፉድ ትራፊክ ለመጠቀም የተለያዩ ቢዝነሶች እንደ ክሎዚንግ ላይኖች እየመጡ ነው ያሉት። ስለዚህ ይሄን ፉድ ትራፊክ ለመጠቀም ከምግብ በተጨማሪ ደግሞ ሌሎች ቢዝነሶችም ያላችሁ ሰዎች ይሄን አካባቢ አትናቁት ለማለት ነው። ባይ ዘ ዌይ ፍርም ያልተደረገ አንድ ኢንፎርሜሽን ልንገራችሁ። እዚህ አካባቢ እስከ 1.5 እስከ 2 ሚሊዮን ብር በወር የሚከፈልበት ቢዝነስ አለ። ሬንት ማለት ኢትስ አን ኦቨርሄድ ኮስት አይደለ? 2 ሚሊዮን ብር በወር ኪራይ ለመክፈል ምን ያክል ሬቨኑ ፐር ዴይ ፐር ዊክ ፐር መንት ጀነሬት ማድረግ አለበት አንድ ቢዝነስ? ያንንስ ጀነሬት እያደረጉ ነው ወይስ ካሁን እየቆዩ ያሉት? ዊ ዶንት ኖ። ሰክሰሳቸውን ብቻ ከላይ ልናይ እንችላለን። እነዚህ ቢዝነሶች በተለያየ መልኩ ስትራግል ሊያደርጉ ይችላሉ። ውስጥ አዋቂነቱን ደግሞ ለመረዳት እሺ ሚሉን ከሆነ ወደ ውስጥ ገብተን የምናይ ይሆናል። አብራችሁን ቆዩ። አሁን ያለነው በርገር ይዛ ጋር ነው። በርገር ይዛ እንደምታውቁት በጣም ዩኒክ የሆነ ኮንሰፕት ይዞ የመጣና የሆነ ሰሞን ላይ በጣም ትልቅ በዝ የፈጠረ ቢዝነስ ነው። ምክንያቱም ፒዛንና በርገርን እስቲ አንድ ላይ ቴስት እናድርገው ነው ብሎ ይዞ የመጣው። ያንን ነገር ሰስቴን ማድረግ ችሏል ወይ? የሰው ጋር ያለውን ኢንትረስት እንደዛው አድርጎ ማቆየት ይችላል ወይ? ይሄም አንድ ሌላ ጥያቄ ነው። አሁን እንደ አዲስ ሬኖቬት አድርገውታል ቤታቸውን። ከዚህም በኋላ ደግሞ እስቲ በዛው ልክ ሜኑ ጨምረዋል ወይ? አዳዲስ ኢንትረስቲንግ የሆነ ነገር አምጥተዋል የሚለውን ሌላ ጊዜ የምናይ ይሆናል። ይኸውላችሁ እንደምታዩት አሁን በጣም ስሎ የሚባል ታይም ነው ኦልሞስት ማለት ነው ያለንበት። ምክንያቱም ብዙ ትራፊክ እያየን አይደለም። ነገር ግን ካያችሁት ፓርኪንጉ ሙሉ ነውና ምን ያክል ሰው ውስጥ ገብቶ እየተጠቀመ እንደሆነ ነው። ወደ ማታ አካባቢ እስቲ ለማየት እንሞክራለን። እዚህ ጋር መንገዱን ለመተላለፊያ ልታጡ ትችላላችሁ። ይሄ ትራፊክ ምን ያክል ወርዝ ነው የሚለውን ነገር ነው ባይ ዘ ዌይ ሬንት የሚነገረን ማለት ነው። ኪራይ ለቤቱ አይደለም የምትከፍሉት። ብዙ ጊዜ ኪራይ ለምንድነው የምትከፍሉት? ለትራፊኩ ነው። ስለዚህ ለትራፊኩ እንደምትከፍሉ እያደረጋችሁ አስባችሁ ለዛ ትራፊክ የሚሆንን ቢዝነስ ማሰብ አለባችሁ ማለት ነው።
አብራችሁን ቆዩ። ለውን የመጀመሪያውን ቁርጥ ቤት አግኝተናል። እንግዲህ እዚህ አካባቢ ቁርጥ ቤቶች እየተሻሙበት ያለ አካባቢ ነው። ትራፊኩ ለዛ ይሆናል መሰለኝ። ዊነር የፍየል ቁርጥ የሚለውን አግኝተናል። ወርታች ስኖር ደግሞ ሌሎችም ምና ይሆናል። እስቲ ቢዝነሱን በተወሰነ መልኩ ለማየት እንሞክራለን። የሚገርማችሁ አንድ ያስተዋልኩት ነገር ከላይ ጀምሮ ስንመጣ ቺክን ቤት አይተናል፣ በርገር ቤቶች አይተናል፣ የተለያዩ ካፌዎች አይተናል አይደል? እንደዚህ ቁርጥ ቤት ፓክድ የሆነ እስካሁን አላየሁ። እንዴት ነው የበለጠ የቁርጥ ማርኬት አለ ወይ የሚለው አሁን እስቲ ያጠራጠረኝ ነው። ወርታች ስኔ ደግሞ በደንብ እናያቸዋለን። ሶ አንድ ኤሪያ ለቢዝነስ በጣም ተመራጭ ነው ተብሎ ሲታሰብ ፊት ለፊት የምናየው ነገር ብቻ አይደለም ማተር የሚያደርግ። እንደዚህ አይነት የተመቻቸው ፓርኪንግ ኤሪያ እና ለኤሌክትሪክ መኪናዎች ደግሞ ኢትዮ ቴሌኮም ያዘጋጀው የቻርጂንግ ኤሪያ አለ። እንደዚህ አይነት የኢንፍራስትራክቸር መሟላቶች ለአንድ አካባቢ ቢዝነሶች ውጤታማነት በጣም ክሩሻል የሆነ አስተዋጽኦ አለው ማለት ነው። ስለዚህ ቢዝነስ ሎኬሽናችሁን ስትመርጡ እንደዚህ አይነት ነገሮችን ማየት ግድ ይላል ማለት ነው። ቅድም ተፎካካሪ ለአምሮኝ አለ ብያችሁ ነበር። ይኸውላችሁ ቫይቡ እንዴት እንደሚያምር ቢጂኤስ ቺክን ጋር ደርሰናል። እስቲ ቀረብ ብለን እናየዋለን። እንደምታዩት ቢጂኤስ ከአምሮኝ ይልቅ ፓክድ ሆኗል። ተመሳሳይ ሰዓት ላይ ነው የመጣ ነው። ቢጂኤስ ከዛኛው ሎኬሽን ይልቅ ለምን የበለጠ ብዙ ከስተመሮችን እያስተናገደ እንደሆነ ግልጽ የሆነ ነገር ለማግኘት ይከብዳል። ነገር ግን ሎኬሽኑ ማተር ያደርግ ይሆን ወይ? ምክንያቱም አምሮኝ የዲስትሪክቱ መጀመሪያ አካባቢ ላይ ነው ያለው። ትንሽ ጭርታ አለ። እዚህ አካባቢ ደግሞ የበለጠ ፉድ ትራፊክ አለ ወይስ ፕሮዳክቱ ላይ ከስተመር ሰርቪሱ ላይ ልዩነት ይኖር? በሁለቱ ቢዝነሶች መካከል ያለውን ዲፍረንስ በሌላ ጊዜ ለማየት እንሞክራለን። አሁን ያለው ሁኔታ ግን ይሄ ነው። አሁን ያለነው ኮልድስቶን ክሪመሪ ጋ ነው። ሶ አይስክሪሙን እስቲ ቴስት እናደርገዋለን። የኮልድስቶንንና እዛ ጋር የምትመለከቱትን የዛዮንስን አይስክሪም አጠገብ ላጠገብ ነው ያሉት። ቴስት እናደርግና ሬት እናደርገዋለን። የሚገርማችሁ እዚህ እስክደርስ ድረስ ኦልሞስት ወደ 3 ቁርጥ ቤቶችን ያላሳየዋችሁ አሉ። ከሌላው ቢዝነስ በተለየ እነዚህ ቢዝነሶች ፓክድ ናቸውና ይሄ አካባቢ ከሬስቶራንትና ከካፌ ይልቅ ሞር ቁርጥ ቤቶች ነው ወይ ተስማሚ ወይስ የሰው ኢንትረስት ምን አይነት ነው? ፉድ ትራፊኩ የሚፈልገው እነዛን ቢዝነሶች ነው ወይ? አሁንም ቼክ እያደረኩ ነው ያለሁት። ነገር ግን እስካሁን ያየሁት ነገር ፕሩቭ ያደረገልኝ ቁርጥ ቤቶቹ ሞር ትራፊክ እንዳላቸው ነው። ሶ አብረን የምናይ ሆና ወደ ኮልድስቶን እንግባ። ምን አለ ቾክሌት ቴስት ነገር ያለ የጾም የፍስክ የለ አለቀ። ሶ የፍስክ አይስክሪም አልቋል ነው ያሉን። አሁን የጾሙን ደግሞ ቴስት አስደርገው ነበረ። ጀነረስ ናቸው። ሶ ግን ያንን ቴስት ብዙ አልወደድኩትም። ታዲያ ዳይሬክትሊ ከዛዮንስ ጋር ማወዳደር እንችላለን ወይ አላቅም። ግን ሪቪው የምናደርገው አይስክሪሙን ወይ ፕሮዳክቱን ብቻ አይደለም፣ አጠቃላይ አቬይላቢሊቲ ራሱ ማተር ያደርጋል ቢዝነስ ላይ። ስለዚህ ዛዮንስ እንገባለን። ሁሉም ቤስት የምትዩ እሺ ካራሜል ኦሪዮ አለ። ኦሪዮ ይሁና ታዲያ እሱ ይሁን። ለህፃናት ቅድሚያ ሰጥተዋል which is very nice። አሪፍ ነው፣ እስማማለሁ ከሱ ጋር። ኦሪዮ አለ። በካፕ ከማንኪያ ጨምሪልኛለሽ ካለ እሺ ሶ ዛዮንስ ገብተን የፍስክ አለ ብለውናል። ኦሪዮ ፍሌቨር ወስደናል። አቬይላቢሊቲ ላይ ዛዮንስ በጣም አሪፍ እንደሆነ አይተናል። ምክንያቱም የሆነ ነገር ፈልጋችሁ ሄዳችሁ የሆነ ቢዝነስ ላይ የለም ስትባሉ የሚሰማችሁ ስሜት ከባድ ነው። ኔክስት ታይምም አሁን ትረስት የምታደርጉት ዛዮንስን ይሆናል ማለት ነው። ኮልድስቶን አይ አም ሹር ዋን ኦፍ ዘ ቤስት አይስክሪምስ ነው ከተማው ላይ የሚሸጡት። ግን አይ ዶንት ኖ ፎር አ ዊክ ነው የፍስክ አይስክሪም የለም ያሉት። አይ ቲንክ ዳት ሀርትስ ቢዝነስ ሎት። ቢዝነስን በጣም ይጎዳል እንደዚህ አይነት ነገር። እስቲ የዛዮንስን አይስክሪም እንቀምሳለን። ሰርቪሳቸው በጣም ተመችቶኛል። ኤክስትራ መውሰጃ ማንኪያ ሰጥተውኛል። ያው ለካሜራማኑ እሱ ስለምን ይቅርበት ብለን ነው። ፕላስ ብቻውን አልጨርሰውም። ሪቪው የምናደርገው ሌላ ነገርም ስላለ አብረን የምናየው። ሶ አብራችሁን ቆዩ። ቴስቱን ነግራችኋለሁ። ዋው በጣም የሚገርም ቴስት ነው ያለው። ኢትስ ናት አ ሄልዚ ኦልተርናቲቭ ግን ላይክ በየቀኑ ብትበሉት ራሱ የማይሰለች የሚገርም ቴስት ነው ያለው ኦሪዮ ፍሌቨሩ። ሶ ዛዮንስ አይስክሪም ሰሚት ሳፋሪ መታችሁ ቴስት ማድረግ ትችላላችሁ። ቁርጥ ቤቶች ናቸው ፓክድ እየሆኑ ያሉት። አሪፍ ነው፣ በጣም ደስ ይላል። ሶ እዚህ ቢልዲንግ ላይ እንደምታዩት ሲምፕል ቢስትሮ
ቦስ በርገርም አሉ። ሁለቱም በርገር ቤቶች ናቸው፣ ግን አንድ ቢልዲንግ ላይ ገብተዋል። ምን ተማምነው ነው? አይ ዶንት ቲንክ ፕሮዳክታቸውን ብቻ ተማምነው አይመስለኝም፣ ሎኬሽኑንም ነው። የፉድ ትራፊኩ ምንም ብትከፍቱ ፕሮዳክታችሁ ጥሩ ይሁን እንጂ ማለት በጣም አስቀያሚ የሆነ ነገር የምታቀርቡ ከሆነ ኦፍ ኮርስ የፈለገ ፉድ ትራፊክ ተቀምጦ የሚጠቀም የለም። ግን ጥሩ ነገር የምታቀርቡ ከሆነ ግን አጠገብ ለአጠገብ ደሴም ቢዝነስ ከፍታችሁ እንኳን አዋጭ ሊሆን ይችላል። እንደምታዩት ክሎዝ ሲቲም እዚህ ጋር አለ። ሶ በጣም ሀይ ኤንድ የሆኑ ልብሶችን ነው የሚሸጠው። ሶ ይሄ ፉድ ትራፊክ ደግሞ ለዛ አይነት ቢዝነስ የሚሆን ዴሞግራፊ ነው ብዬ ስለማስብ በጣም አሪፍ ዲሲዥን ነው እዚህ ጋር የወሰኑት። ሶ እዚህ አካባቢ ዊነር ነው ብዬ የማስበው ቢዝነስ ጋር ደርሰናል። ቻኖሊ ኑድልስ ለምዶ ዊነር ነው ብዬ የማስበው ቻኖሊ በጣም ዩኒክ የሆነ አይዲያ ወደ ማርኬቱ ይዞ የመጣ ቤት ነው። እዚህ አካባቢ ደግሞ ፓዮኒር ከሚባሉት ይሄ መንገድ እንደምታዩት እንደዚህ ሳያምርበት ፓርኪንግ ሳይኖር ኮሮኮንች ጭቃ ያለ ጀምሮ የነበረ ቢዝነስ ነው። አሁንም ቢሆን ፓክድ እንደሆነ አለ። አሁንም ቢሆን ከስተመሮቹን እያስደሰተ ነው። አሁንም ፕሮዳክት ኳሊቲው ሳይወርድ ሰርቪሱ ሳይወርድ እየሰራ ያለ ቢዝነስ። ታዲያ የዚህ ቢዝነስ ሰክሰስ ለመረዳት ብዙ እንሞክራለን። ሶ ፕሮዳክት ራሱ ማርኬቲንግ እንደሆነ ታውቃላችሁ አይደለ? ሶ ያንን ፕሮዳክት እንዴት አድርገው ኳሊቲውን ስታንዳርዱን አስጠብቀው መሄድ እንደቻሉ ውስጥ ነው ኦፕሬሽንሱን ለማየት እንሞክራለን። ለአሁን ይሄን ካልካችሁ ይበቃል። አሁን የምንገኘው ፍቅሬ ኩንስፓኛ ጋር ነው። እንዳልኳችሁ በጣም ቁርጥ ቤቶች ፓክድ ናቸው። በጣም ዊነር ቢዝነሶች እዚህ አካባቢ ቁርጥ ቤቶች ናቸው እና ጮማውን ካያችሁት ዙም አድርግላቸው። እንግዲህ ሪቪው ብቻ አድርገን ነው እያለፍነው ያለ ነው። ሌላ ጊዜ እስቲ እንገባበታለን። ሶ ከፍቅሬ ኩንስፓኛ ቀጥሎ ደግሞ ደልመላን አግኝተነዋል፣ ሱጎን አግኝተነዋል። ኦልሞስት ፋይን ዳይኒንግ አይነት ኤክስፒሪየንስ የምታገኙበት ቦታ ነው። ዩኒክ ነው የሚሰሩት ፒዛ ዩኒክ ነው። ምግቦቻቸው በጣም አሪፍ ናቸው። ቴስታቸው በጣም አሪፍ ነው። ራቪዮሊያቸውን ቺክን ራፓቸውን ምናምን ሞክሬያለሁ የሆነ ሰሞን። በጣም አሪፍ ነው። ቴስታቸው በጣም አሪፍ ነው። ሰርቪሳቸው ጥሩ ነው። እንግዲህ ስኬላቢሊቲ ላይ ነው እንደዚህ አይነት ቢዝነስ ስታስቡ ስኬላቢሊቲ ላይ በጣም ጥያቄ ይነሳበታል። ምክንያቱም በጣም ሃይሊ ፋይን ዳይኒንግ ሬስቶራንትም አይደለም፣ በጣም ኤክስፔንሲቭ አይደለም። ዴሞግራፊያቸውን በጣም ያን ያክል በርቀት አለዩትም፣ ደግሞ ውርድ ያለም አይደለም። ኢትስ ካይንድ ኦፍ ኤክስፔንሲቭ ለአብዛኛው ኢትዮጵያዊና እንደዚህ ማርኬታችሁ ልይት ሳታደርጉ ስትቀሩ ብዙ ጊዜ ቻሌንጂንግ ነው። ደልመላ ወይም ሱጎ እንደዛ ቻሌንጅ እያጋጠመው ነው ወይ አይዶንት ነው። እንደዛ አይነት ስትራቴጂ ይዘው እንደሆነ እርግጠኛ ሆኜ አይደለም፣ ካየሁት ነገር በመረዳት ነው ይሄን ያልኩት። ሌላ ጊዜ ደግሞ በሰፊው ሪቪው የምናደርግ ይሆናል። የዚህ ዲስትሪክት መጨረሻ ላይ መተናል። የሚገርማችሁ ይሄ ቢዝነስ ዲስትሪክት ሲዘጋ ራሱ የተዘጋው በዘገየ ቁርጥ ቤት ነው። ቁርጥ ቤቶች ምን ያክል ዶሚኔት እያደረጉ እንደሆነ የሚያሳይ ነገር ነው እና እዚህ አካባቢ እንዳያችሁ በጣም ብዙ አይነት ቢዝነሶች አሉ። ፕሪዶሚነንትሊ የምግብ ሰርቭ የሚያደርጉ ቢዝነሶች ናቸው ያሉት። ታዲያ እዚህ አካባቢ የራሳችሁ ችግር ካልሆነ፣ የፕሮዳክት ችግር ካልሆነ፣ የሰርቪስ ችግር ካልሆነ፣ የራሳችሁ የሆነ ኦፕሬሽንስ ችግር ካልሆነ እና ፕሮፊት ማርጂናችሁን በትክክል ካልኩሌት እያደረጋችሁ እየሰራችሁ ካልሆነ በስተቀር ፌል ልታረጉ ማትችሉበት አይነት ቢዝነስ ነው። ምክንያቱም ራሱ ቦታው ራሱን ማርኬት ያደርጋል። ትራፊክ አለ። ያንን ትራፊክ እንዴት ነው ኮንቨርት የምናደርገው የሚለው ጥያቄ ብቻ ይሆናል ማለት ነው እናንተ ጋር የሚመጣው። ስለዚህ በስተመጨረሻ እናንተ 10 ሚሊዮን ብር እጃችሁ ላይ ቢኖር እዚህ አካባቢ ምን አይነት ቢዝነስ ትጀምራላችሁ? የትኛውን ኢንዱስትሪ ትቀላቀላላችሁ? መልሳችሁን ኮሜንት ላይ ጠይቃለሁ። በሚቀጥለው ቪዲዮ እስክንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቢዝነስ ሳቪ ለሆኑ ጓደኛችሁ ሼር አድርጉለት። ሰብስክራይብ ማድረግ እንዳትረሱ። ብዙ አሪፍ ነገር ይዘን እንመጣለን። ቻው